የሶስት መላጣ ልጅ ብሎ ይቀይመኛል እንዴ? እንደ ሀሳብ ማለት ነው። ዛሬ እኮ ቪዲዮ ሰርቼ ፖስት አደረኩኝ እኮ ላይሹ ያላየሁትም፣ ግን ግቡና ሪፖስት አድርጉለት ስል ነው የቆየሁት። አይ እንትን ብያለሁ፣ ፕሮሞት እያደረኩ ነው። እናንተም ፕሮሞት አድርጉታ። እኔ መቼ ነው ግን? ማክሰኛዋ ማርያምን እንዳይደበርሽ እኮ ነው የገባሁት። አሞኛል ምናምን ድክም ብሎኛል፣ እንቅልፍ የምትል አይደለም ውዶቼ። የወፍራል ጠጭ ያላችሁኝ ለምንድን ነው እንደዚህ እየመረረ ነው እንደሚወፍረው? የገብስ ነው ይኸው፣ እዚህ ጋር የገብስ ይኸው ገብስ ግን ይመራል። ለምንድን ነው የሚመራው? ማርያምን ገብስ ነው። ሳውዲ አረቢያ እኮ መጠጥ አይገባም። የኔም እኮ ተሞልቷል። ትንሹ አንበሳ ተሞልቷል። ጀት ተሞልቷል። አላየሁትም ነበር ታውቂያለሽ። የኔም ተሞልቷል። እድሜ ላንቺ። ትናንትና ሞልቼ የሚጨርሰው ዛሬ ሰው አጫወትኩበት። ማርያምን እኔ ጀዝባ የመጨረሻ ጀዝባ ሰው ነኝ። ላይክ ትናንትና ገልብጠባት ወጣ ኑሮ ሞልቼ ወጣ ነበረ። ገልሽ ነበር ማርያምን ዛሬ ሰው አጫወትኩበት። ማርያምን የቀጠሮ ጌም የማላውቀው ሰው ለምን እሉን ተይዞ ነው። እንዲያው ማለት ነው አልሞላልኝ ብሎ ማለት ነው በውስጥ ሂጄ ገዝቼ ነው የሞላ ክርስቶስ አንበሳ 200 ኮይን ጎል ወይ ትንሿን አንበሳና 2000 አጠቃላይ 8000 ኮይን የቀጠሮ ነው። ትመችኛለሽ እኮ በቃ ቅብጥ ያለሽ ባለፈው አለ አይደል እንደ ፍቅሮች አንድ አንበሳ ውርጄ ተሰደብኩኝ። ረገጡኝ ሰጥቼም አልመሰገንም እኮ እለጠለጣለሁ። ማን የሰደበ? እዛ የሆነ ልጅ ነበረ ሲጫወት ለአፍራ 1 ለማተብ 1 ሶስቱም በእኔ ስም ሂደው 3 ነን። 3 አንበሳ ወረደን ተለጠለጥ ነው የምልህ። 3 አንበሳ ወረደች። ማተብን የሚያዘዝኳት እኔ ነኝ። አንዳንድ አንበሳ ወረዳች የቀጠረው ነው። ከዛ አልተመሰገንኩም፣ ተሰደብኩኝ። አንድ ሰሞን ፎቶ የምናምን ላይክ ተዘቀዘቀ። ኦኬ ከዛ የሆነ በሽተኛ ልጅ ጋር አይቼዋለሁ። የሆነ ዥልጥ ነገር ተሰደበኝ። ይኸው ጌታን ይኸውልህ ማንም ሰው ታባ ያደረግም ታባ አስደርግ ያለቅም ገብቼ 10 ምናምን ሚሊዮን ነው ታባ ያስደረግኩት። አንቺ ጅል ነሽ። ጅልነት አይደለም ወይ ሰው ስቀርብ እና አዳም ሙልጭ አድርጎ ቢያሰድበኝም ላይክ እንትን ቢለኝም የሆነ በቃ በሰዓቱ ስሜት አይሆኛለሁ። ግን ደግሞ ያራዳል። ምን አለ መሰለህ ወይ ያራዳል። እኔ ሸገር ነው ተወልጄ ያደኩት። ንገሪኝ፣ ይገባኛል ነገሮች እንዳለ። ግን አንዳንዴ ጅል ምናምን ይላል። ክርት እባክህ በምሰጠው ልክ ነው ከጀርባ ለእኔ የሚሰጠኝ ፈጣሪ። በማወጣው ልክ ነው የምሰጠው። ግን ብሎ መጉቱት እስኪ ቦቼ ይወድሻል እና ግዴታ አንቺ መናገር አለብሽ።
ብቻ ምን ልልሽ ነው፣ አንዳንዴ ወንዝ የምንሻገርለትን ሰው እንወቅሽ። አይደለም እንደዛ ይገባኛል፣ ግን ማለት ነው ማርያምን የምሬ ነው። እኔ ሰው ስወድ እስከ ጥግ ድረስ ነው፣ እውነቴን ነው። ከጠላው ደግሞ ማለት ነው ፈጣሪ መሰከሬ፣ እንዴ የራሱ ሴጣን አይጠላም። ያ ሰው በሄደበት አይደለም ጥንብ ነው የሚሸተኝ፣ በቃ ጥንብ ነው የሚሸተኝ። ግን ስወድ እስከ ጥግ ድረስ መወዱ ማርያምን አይደለም። ይሄንን ራሴን ማሳለፍ ይሰጣሉ። እሱ ልጅ ደግሞ ከሚከፈለው በላይ ላይክ የሚሰራቸው ስራዎች ሊያስወድደው ምናምን፣ ግን ላይክ ይሳደባል ምናምን፣ ሰው ይሳደባል። ግን አቀራረቡ እንደዛ አልነበረም። እኔን አንድ ሰው ሲናገረኝ ከጎን የሚቆም ልጅ ነበረ። ማርያምን ጭራሽ የሆነ በቃ ሚዲያ ላይ አንድ ሰው እንዲናገረኝ አይፈልግም ነበር። ግን ምን ታደርገዋለህ? አዝሮ እንውጣ አልከኝ፣ እኔ ወጥቼ እንቅልፌን አጣሁ። ከትናንት ወዲያ እንውጣ አልኩ፣ ወጣሁኝ። እኔ ወጥቼ እንቅልፌን አጣሁ። እኔ ውዶቼ ትቻቸው አልወጣም። ካሁን በኋላ ቦቼ ከወጣ ብቻውን ይወጣ እንዴ። እኔ ለሳቃይ ምስኪኒቱ እንደዚህ ላይክ መናገር ፈልጌ አይደለም፣ ግን ፀጉራቸውን የሚቀጥሉ ጥፍራቸውን የሚቆጥሉ ችኮች አልወዳቸውም። እነሱም አይወዱኝም አላልኩህም ብያለሁ። ራስህን ንቅ። ከዛ ባለፈው ሆነች ካስገብተህ ተቀብለህ እኔ ነቅዬ ወጣሁ። እኔ አላቃትም ልጅቱን፣ ግን ስለማልመቻቸው ነው። ለምን ስለምናገራቸው ገብርኤል የምሬ ነው በቃ። እና ሪከርድ ላይ ምን አየሁኝ? አንተ ጋር ሆና ልክ እኔ ነቅዬ ስወጣ ኡፍ እንኳንም ነቅላ ወጣች፣ አልወዳትም ነበር አለች። ስላልተጨማለኩ ነው። ሪከርድ ላይ አይቼዋለሁ። እንዳታሽ እንዲህ አትበል፣ ሸር አደርግላለሁ። ከዛ እኔ እሷ ጋር ነኝ አልካት። ምን እንጃ እና እኔ ሰው ስትቀበል ነቅዬ የምወጣው በተለይ ቺኮች አይመቹኝም። ጊዮርጊስን የምንም እንትን አይደለም፣ ግን ይቀኑብኛል። አንደኛ በርሜ እነሱ አጁዛ ስለሆኑ፣ ሁለተኛ በሚያደራርጉት ነገር እኔ ስለማላደራርግ። ይህ ነገር አልኮል ነው መሰለኝ። ግድ የለሽ ይህ ነገር አልኮል እውነቴን ነው። ጊዮርጊስን ሪከርድ ላይ አይቼዋለሁ። ዮሐንስን ከምሬ ነው እኮ ማናትን እኮ አላውቅም። ምን አልሆነ ስ ጌታን አላስታውስም። እግዚአብሔር እኔ ልክ ሴቲቱን ስትቀበላት እኔ ነቅዬ ወጣሁ። እንደውም ለምን ነቅለሽ ወጣሽ ብለህ ስትቆጣ ነበር። ከዛ እሷ ጋር ምን አለች? እንኳንም ድሮውንም እንኳን ወጣች፣ አልወዳትም ነበር። አንተ ግን ትመቸኛለህ አለችህና እኔ ደግሞ እሷ ጋር ነኝ አልካት። አይ እኔ አባት እንደው አፌም ምላሴን ቁርጥ ባለልህ የዛኔ። ከዛ ልሂድ አልካት። ሂድ፣ ችግር የለውም ሂድ ያለች ማለት ነው። ያኔ በዚህ በጠርሙስ ነበር ብትንትን አድርጎ 32 ማድረግ ጭንቅላቷል። ናውጣ አንተ ጢሰኛ ሚወት አድርጊው። ይሄን እንዲሆን ቆሮ አንዴ ጋዶን ስደብልኝ። አንዴ ጋዶ ዝም ብለሽ ተሳደቢ፣ አትጥሪው። ዝም ብለሽ ተሳደቢ። ጋዶ ግን አንተን ነው የሶስት መላጣ ልጅ ብሎ ይቀየመኛል እንዴ? እንደ ሀሳብ ማለት ነው። አንተ ቂጥ ፊት